ሰላም አለይኩም አንገደኒ ለአቤል ብርሃኑ ማለት ነው የ10 ዓመት ጎልደን ቪዛ ምራት ስላበረከተችለት እንደው በቃ እንደኔ ደስ ያለው አክቹዋሊ በጣም ወደዋለሁ። ደስ ይለኛል። ለምን እንደሆነ አላውቅም። አቀራረቡ፣ ይዘቱ ዩቲዩብ ላይ በቃ አነጋገሩ፣ ስርዓቱ፣ እርጋታው በጣም ደስ የሚለኝ ልጅ ነው። ሲሸለም ደግሞ በጣም ደስ አለኝና ለሱ ደስ አለኝ። አቤልዬ እንኳን ደስ አለ፣ እንኳን ደስ አለ። አንተ ምን ያህል ተደራሽነቱ ምን ያህል ዓለም ላይ ታዋቂ እንደሆነ ምናምን ነው የሚያሳየው። እና እኛ ቅርባችን አይናችን ስር ያለውን የራሳችንን ሰው ስለማናሞጋግስ ነው እና በጣም የሚሰሩ የሚለፉትን ስለማናሞጋግስ ኢንሻአላህ ቀጣይ ማስተር አብነት ኢንሻአላህ ጎልደን ቪዛ ይሰጠው ኢንሻአላህ። ላንተ ነው ቀጣይ ምኞቴ ጎልደን ቪዛ እመራት ላይ። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ሰላም ሁሉ መልካም ነው፣ ሁሉ ፒስ ነው እና ደህና ናችሁ? ዛሬ አንተ ነገር ላሳያችሁ የመጣሁት በዚህ አጋጣሚ ማለት ነውና እስቲ ተጠቀማችሁ። እኔ በጣም ጠቅሞኛል እውነት ለመናገር። አሁን ወደ 4 ወር ነው። ኦልሞስት ወደ 4 ወር 3 ወር አሁን ወደ 4ኛ ወር እየሄድኩ ነውና በጣም የተስማማኝ በጣም አሪፍ ለፊቴ። እኔ በፊት ፊቴ በጣም የተበላሸ ነበረ። አያችሁት? ምንም የለውም አሁን ላይ ማለት ነው። ማለት ይሄ በፊት ወጥቶ ትንሽ ብጉር ነገር ወጥቶብኝ የጠፋ ነው። እሱም የጠፋ አሁን በደንብ ማለት ነውና እስቲ የጠቀመኝን ልንገራችሁ። ያው እንደኔ ማዳም ቅመሞች ናችሁ ቤት ውስጥ እንደዚህ የምትሰሩ ምግብ የምታበስሉ ስራ የሚበዛባችሁ ማለት ነውና በዚህ አጋጣሚ ግን ብዙ ጊዜ ላይቭ ላይም ስገባ በፊት ላይ ዩቲዩብ ላይ እንዲሁም ደግሞ መንገድ ላይ ምናምን ሰዎች ሲያገኙ ከበፊትም ጀምሮ ነውና ብዙ ሰው ይጠይቀኛል። ፊት ሲሆንሽ ነው የብዙ ሰው ጥያቄ ነውና እኔ ፊቴ ተፈጥሮ ነው። በነገራችን ላይ የኛው ፊቴ ሽታ ነው። ሽታ የምታውቁ የእናት ሆድ ውስጥ ገና እናታችሁ ጉዞና የሆነ ነገር ሲያምራት ሲሸታት ምናምን ያ በዛን ሰዓት ወይ ፊቷን ወይ የሆነ ነገሯን ስትነካ ያ ምግብ ካላገኘች የሆነ ነገሯን ከነካች በዚህ ምልክት ይወጣል ማለት ነውና ብዙ ሰው እንደው ገላው ላይ ነው ያለው አንዳንድ ሰውና በሰዓቱ ደግሞ የኔ እናት ምን እንዳማራት አላውቅም ፊቷን ነካች። ፊቷን ባትነካ ጥሩ ነበረ፣ ግን ያው ሆነ እንግዲህ ይሄው ፊቴ ላይ እንግዲህ ታጥሞ ቁጭ አለ ማለት ነውና በዛ ምክንያት ነው። ሽታ ነው ትንሽ ያበደ ይመስላል። ይሄኛው ለየት ብሎ ስለወጣ ነው፣ ግን ፊቴ አላበደም። ጤነኛ ነኝ ምንም የለብኝም ማለት ነው የኔ ውዶች። ሲቀጥል ምንድን ነው ይዤላችሁ የመጣሁት? ያው እኔ ስለተጠቀመኝ ነው፣ እናንተም እንድትጠቀሙበት ነው። በጣም አሪፍ ነው። የፊት የብጉር የሽፍታ አሁን ለምሳሌ አሁን ላይ ሙቀት ነው አይደለ? ሙቀት በጣም ያስቸግረናል። በሚያልበን ሰዓት ፊታችን ይቆጠቁጠናል። የሆነ በቃ የራሱን የሆነ የሙቀቱ ተጽዕኖ እንዳለ ሆኖ ምግብ የምናበስል ከሆነ ጽዳት ላይ የምንሰራ ከሆነ በነገራችን ላይ እዚህ ሀገር ምግብ ማበሰላችሁ ጽዳትን ማጸዳችሁ የየራሱን የሆነ ነገር አለ። ጽዳት ስታጸዱ የኬሚካሎች አሉ። ለምሳሌ ክሎሮክስ አለ፣ ዴቶል አለ። ከዴቶል አልፎ ደግሞ ጆፍ የሚሉት ነገር አለ። አረ በጣም ብዙ ነገር አለ። አሁን እዚህ ቤት እኔ የምጠቀመው ለሽንት ቤት ማጠቢያ ይሄ በቃ ለጽዳት ማለት ነው። ይሄ ነው እና ምንድነው አሁን ይዤላችሁ የመጣሁት የፊት መታጠቢያ ይሄን ሳሙና ማለት ነው። ይላችሁ ፎቶ አንሱት። ፖላል ፖሊ ነው ይሄ ሳሙና ማለት ነው። በጣም አሪፍ ነው። በነገራችን ላይ ቲክታክ ላይ አይታችሁ ከሆነ በጣም ብዙ ልጆች በጣም እነዚህ ታዋቂ ቲክቶከሮች ራሱ እንትና እቺ አሜሪካን ያለችው ልጅ ታዋቂዋ ቤታ እሷ ራሱ ስታሳይ ነበር። እኔ ፊቴን የተስማማኝ ይሄ ነው፣ ለፊት በጣም አሪፍ ነው ለጠቆረ። ይሄ ሳሙና በነገራችን ላይ ይሄ ለሚወጣባችሁ ሽፍታ ብቻ አይደለም፣ ወይም ደግሞ ይሄ ለብጉር ምናምን በነገራችን ላይ ለብጉር ይሆናል። አሁን ለምሳሌ ብጉር ለሚያስቸግራችሁ፣ ማዲያት ላስቸገራችሁ። እኔ ማዲያት የለብኝም በፊት ይሄው ፊቴ ነው ማዲያት የለብኝም። ግን ምንድነው የተቸገርኩትኝ እኔ አሁን ላይ ምንም የለም። በፊት ምንድነው ያውላችሁ ይሄ በፊቱ ነው። ይሄ የምታዩት የበፊቱ ነው፣ አሁን አይደለም። በፊት ምንድነው የተቸገርኩትኝ እንዳልኳችሁ መጥቶ ሽፍ ይልብኝ ነበር። በቃ ይሄ ጥቃቅን ሽፍታ እና ደግሞ አሁን እንዳልኳችሁ እንደዚች አይነት ምልክቶች አንዳንዴ ይወጣና እዛው በራሱ ጊዜ ቅስም ይል ነበር በፊት ላይ ማለት ነው። አሁን ላይ ግን በፍጹም የለም። ይሄን ሳሙና ነው የምታጠብበት። በፊት ላይ መጀመሪያ የጀመርኩት አካባቢ በቀን 2 የታጠብበት ነበረ። ከዛ
በኋላ ፊቴም እየተለወጠ መጣ። ለውጡንም አየው። በቀን አንዴ መጠቀም ጀመርኩኝ ማለት ነው። ከዛ አሁን በቅርብ ደግሞ በደንብ አድርጌ ቲክታክ ላይ ስለዚህ መስማት ጀመርኩኝ። በሶስት ቀን ነው የምትታጠቡበት። በዚህ አጋጣሚ ቀን በቀን እንዳትታጠቡበት። ከዛ ለምንድን ነው ብዬ እንትስል ሳዳምጥ ማለት ነው ፊት ቆዳ ያሳሳል። ሳሙናው ፓወር አለው። ሳሙናው በጣም ቆንጆ ነው። ለሽፍታ እንዳልኳችሁ ለማዲያት በጣም አሪፍ ነው። እኔ የተስማማኝን ነው። በነገራችን ላይ እኔ የተስማማኝ ለሁሉም ይስማማል ማለት አይደለም፣ ግን ሞክሩት። አብዛኛው ሰው እያለ ነው። ያው እንግዲህ ቢያንስ ከ100% 50 እና 60 ከተስማማው ያው መስማማቱን ነው የምናንጸባርቀው እንጂ አለመስማማቱን ወይም ደግሞ መጥፎ ነገሩን አናንጸባርቅም አይደለ? ቢያንስ ደግሞ እናንተ ደግሞ እስቲ ለሙከራ እንኳን ብላችሁ አንዷን ፍሬ ገዝታችሁ ተጠቀሙት። እኔ 3ቱ ፍሬ እንደዚህ ነው በካርቶን የገዛሁት። በጣም ለረጅም ጊዜ ነው የምትጠቀሙት፣ በጣም ለረጅም ጊዜ። በዚህ አጋጣሚ ፊታችሁን ብቻ አይደለም ለጠቆረባችሁ አንገት ይኸውላችሁ፣ ለጠቆረባችሁ አንገት እኔ ፊቴ አንገቴ ደህና ነው አሁን እየተመሳሰለ ይሄ እቺ ተፈጥሮ ናት። ለጠቆረባችሁ አንገት፣ ለጠቆረባችሁ ይሄ ክንድ ምናምን ይሄ ማለት ነው። እኔ አሁን እየታጠብኩበት ነው። አሁን እየለቀቀልኝ ነው። እንደዛ ተጠቀሙበት ማለት ነው። እና እንደዛ ነው የኔ ውዶች። ከዛ ባለፈ በየ3 ቀኑ ቀን በቀን እንዳትታጠቡበት፣ በየ3 ቀኑ ታጠቡበት ማለት ነው። ለመጀመሪያ ጊዜ እስቲ ሞክሩትና በተከታታይ ለ1 ሳምንት ታጠቡበትና ለውጡን ራሱ እያሳየ ይመጣል። በነገራችን ላይ ያቀላልም ማለት የሆነ የማቅላት ቆዳን የማፍካት ቅልት ያለ ቅልት አይደለም፣ የሆነ ፍክት ያለ ብራውን ነገር የለም፣ እንደዛ ነገር ያሳያቸዋል ለውጡ ማለት ነው። እኔ እንግዲህ እንደምታዩኝ ነው። ይሄ በፊት የነበረ ጠባሳ ነው። በነገራችን ላይ በፊት ላይ የወጣብኝ ምናምን የነበረ ነው። ከዛ ባለፈ እኔ ታጥቤ ምን ብዬ የምቀባው ፊቴን ብቻ እኔ የተስማማኝን ነው። በነገራችን ላይ የእናንተን አላውቅም። እኔ የተስማማኝ እኔ የጠቀመኝ ይሄንን ነው የምቀባው። ያ ካካኦ በተር ማለት ነው። ካካኦ በተር በነገራችን ላይ እኛ ኢትዮጵያኖች ይሄ በነገራችን ላይ የአፍሪካ ምርት ነው። በዚህ አጋጣሚ ይሄም ራሱ ማለት በጣም የምትጠቀሙት ከሆነ ቆዳ ያሳሳል፣ ትንሽ የሆነ ያሳሳል የሚባል ነገር አለው። ግን እኔ የምጠቀመው ለምሳሌ ማታ የግዴታ አይደለም። በዚህ አጋጣሚ ይበልጥ ይሄን ሳሙና ብታገኙ ታሪፍ ነው። ይሄ በዚህ ታጥባችሁ ባዝሊናችሁን ብትቀቡ ምንም አይደለም። እውነቱን ለመናገር እኔ ካካኦ በተር ከኢትዮጵያ ጀምሮ የምጠቀመው ስለነበረ ነው። ከኢትዮጵያ ስመጣ ያኔ ማለት ነው ልክ ይሄን የሚያክል ነው ትልቁን ይዤ የመጣሁት ከኢትዮጵያ። ምክንያቱም የአፍሪካ ምርት ነው። እኔ እዚህ ይገኝ አይገኝ አላውቅም። በእርግጥ ዱባይ የሁሉ ነገር አላት። ከዛን ከኢትዮጵያ ይዤ መጣሁ። ለረጅም ወር ተጠቀምኩት። ሁሌ አልጠቀምም ማለት ቀን አልጠቀምም። ማታ ፊቴን ከታጠብኩ በኋላ ጥርሴን ከቦረሽኩ ምን ካላችሁ በኋላ መቼ የሆነ ነገር ትደባበሳላችሁና በዛን ሰዓት ይሄን እጠቀማለሁ ማለት ነው። አሁንም ልክ እንደዛ ነው የምጠቀመው። ከዛ አለቀብኝ። ከዛ ምን ልቀባ ፊቴን እግዚአብሔር አንድም ፊቴ በዛን የተበላሸብኝ የሆነ ሰዓት ላይ። ከዛ በኋላ ምን ማድረግ ጀመርኩኝ? ሺያ በተር እንትንም ኒቪያ ይሄውና፣ ይሄ የገላ ክሬም ነው። ኒቪያ የዚህ ምርት እቀባ ነበር በፊት ላይ። ከዛ ታውኩትኝ እሱም ያልባል፣ የሆነ ላብ ጥምቅ ያደርጋል። የዚህኛው ምርት ማለት ነው። እኔ አልተስማማኝም፣ ግን ቆንጆ ነው ይባላል በጣም ብዙ ሰው። ከዛ የሆነ ሰዓት ላይ ሺያ በተር በጣም ቆንጆ ነው ሲባል ሺያ በተሩ ልጅቷን እንትን ስትሄድ ጀማያ ስትሄድ ሱቅ ምናምን አስቤዛ ልትገዛ ስትሄድ አስገዟት፣ አመጣችልኝ 1-2 ሺያ በተር፣ ንጹህ ሺያ በተር። እንደውም እቃው ራሱ ይሆናል ሌላ ክሬም ሰርቼበት ነው። ይሄ ሺያ በተር ይሄው ጽሑፉን አያችሁት?
አለ ሉሉ ነው። እኔ ሉሉ ነበር ስገዛልኝ የነበረው። ሺያ በተር የሚስማማችሁም ከሆነ ልጆች የምትወጡ ልጆችም ካላችሁ ገዝታችሁ መጠቀም ትችላላችሁ ማለት ነው። ሺያ በተር ምንም አይነት ሽታ የለውም። ይሄ ምንም አይነት ውስጡ እንደውም ክሬም ነው፣ ኮኮናት ነው የሚመስለው ውስጡ ማለት ነው። እና እሱም መጠቀም ጀመርኩ። ከዛ እሱም ታዲያ ከሙቀቱ ጋራ ላብ ጥምቅ አረገ። በቃ ላብ ነው የጨመረብኝ ማለት ነው። ላብ ሲጨምርብኝ ተውኩትኝ። ከዛን አማዞን ላይ እኔ በነገራችን ላይ እኔ ያለሁበት ቤት እግዚአብሔር ይመስገን በጣም ነፃነት አለው። የምፈልገውንም ነገር በራሴ የሚሆን ወይም ልጅቷ ጀማያ የምትሄድም ከሆነ አምጪልኝ ካልኳት ካለ ታመጣለች፣ ከሌለ የለም ቲጂ አጣውኝ ፈልጌ ማሐሰልት ቲጂ ትለኛለች። እግዚአብሔርን ነው የምላችሁና ራሴ የምችለው ከሆነ ደግሞ ራሴ ከፈለኩኝ ደግሞ ለአንድ ራሴ ካልሆንኩኝ ለማን ነው የምሆነው? ስለዚህ ራሴ የፈለኩትን ደግሞ እኔ ብሩን እሰጣታለሁ፣ ልጅቷን ከአማዞን ላይ ያስመጣታለሁ ማለት ነው። ምክንያቱም እነሱ ያውቃሉ እቃ ሲጠልቡ አብዛኛው ጊዜ አማዞን በነገራችን ላይ ጥሩ ነው። አማዞን ይኸውላችሁ መድኃኒት ነገር ስትገዙ፣ እንደዚህ አይነት ክሬም ስትገዙ፣ ሳሙና ነገሮች ኦሪጂናሎች ለመግዛት አማዞን ቆንጆ ነው። አማዞን ከዛ ባለፈ ግን ይሄ ሼኔ ቴሙ ምናምን ቅብርጥሴ የሚባለው ነገር እኔ ምንም አይጥመኝም። ሲጀመር የኔ ቤት ከዛ ላይም አይጠለብም፣ አማዞን ላይ ነው። መድኃኒትም ሲፈልጉ ሰውየው ነፍሱን ይማርና ቫይታሚኖች ምናምን ሲታዘዝ የሆነ በቃ ድንገት መድኃኒቶች አልቀው እንትን ካለ ቶሎ ብሎ አማዞን ላይ ችክችክችክ ያደርግና ያስመጣል ማለት ነው። ዛሬ በጠልቡ ነገ ይመጣል። የሆነ እንደውም ኮላጅን እሰራላችኋለሁ። እኔም ራሱ ኮላጅን አስመጥቻለሁ ማለት ነው። ኮላጅን ለምን እንደሚጠቅም በደንብ አጠናና እነግራችሁና ትገዛላችሁ፣ ገዝታችሁ ትጠቀማላችሁ ማለት ነው ውዶቼ። እና ይሄንን አስመጣዋትኝ ልጄን። ከዛ በኋላ ይሄን መጠቀም ጀመርኩኝ። ይሄ አሁን ወደ 6 ወር ሊሆነው ነው እግዚአብሔርን። ምክንያቱም አንደኛ ጥንጧ ናት የምትበቃው፣ በጣም ጥንጧ በቃ ትንሿ። ይሄ ውስጡን ይዩት፣ ሽታው ደስ ሲል የሆነ በቃ የሆነ ደስ የሚል ቸኮሌት አለ አይደለ? ልክ እንደዛ ነው የሚለውና ትንሿ ናት በቃ የምትበቃው ለፊታ። እኔ ፊቴን ብቻ ነው የምጠቀመው። እንደዚህ አርጌ ነው የማዳርሰው ማለት ነው። ለምሳሌ እንዲህ አርጌ ሳይሆን እንደዚህ ፊቴ ላይ ጠብ በጣቴ እንደዚህ ያደርግና ከዛ አሸዋለሁ ማለት ነው። እና እንደዛ ነው ማለት ነው ውዶቼ። እና እኔ የምጠቀመው ይሄን ነው። ከታጠብኩ በኋላ ይሄን ሳሙናና ይሄን ክሬምና ይሄን እና ለሚያስቸግራችሁ ገዝታችሁ ተጠቀሙላችኋለሁ። ላይክ ሰብስክራይብ አድርጉኝ፣ አበረታቱኝ፣ አብረን እንደግ። ዳይ እና አመሰግናለሁ። እኔ ወዳችኋለሁ። ቴንክ ዩ ሶ